ከኢዮብ እስከ ቀራንዮ። ሁላችንም ሰዎች እካይና ስቃይ የተጣባን ፍጡራን መሆናችን እውነት ነው። ታዲያ እውነታውን ማወቅ ውጤቱ ላይ የሚያመጣው ለውጥ የለም ማለት እንችላለን። ለምሳሌ ሰዎች ሟች መሆናችንን ብናውቅም ሰው ሲሞት እንዳናዝን ያ እውቀት አይከለክለንም። እስኪ ከኢዮብ ታሪክ ተነስተን እስከ ቀራንዮ እንትመም። የታሪኩ ጭብጥ ለታዳሚው ተነግሮት ተዋናዩ ግን የታሪኩን ጭብጥ ያልተረዳውን ፊልም በአእምሯችሁ ሳሉ። መጽሐፈ ኢዮብንም ልክ እንደሱ አስቡ። የመጀመሪያዎቹን 2 ምዕራፎች ላይ ያለውን የምናውቀው እኛ እንጂ ኢዮብና 4 ጓደኞቹ አይደሉም። 2ቱን ምዕራፎች በዳሰሳው እንመልከት። በሰማይ የሚሆነውን ትዕይንት ከማስመልከቱ በፊት ታሪኩ የኢዮብን የጀርባ ታሪክ በመናገር ይጀምራል። ኢዮብ ለመቀሰፍ የሚያበቃ አንዳች ታሪክ የሌለው ፍጹም ጻድቅ የሆነ ሰው እንደሆነና ያለውን የሀብት መጠን በማስቆጠር ታሪኩ ይጀምራል። ከዚያ አንድ ስብሰባ በመንፈሳዊ ዓለም ሲከወን ታሪኩ ያስቃኛል። ከስብሰባው ውስጥ አንድ እንግዳ ጥያቄ ያነገበ መንፈሳዊ ፍጡር ነበረ። እግዚአብሔር ከዙረት ለመጣው ለዚሁ መንፈሳዊ አካል ለዚህ ለሰይጣን ጥያቄ ያቀርብለታል። የንግግራቸው ማዕከል ኢዮብ የተባለ ሰው ነበር። እግዚአብሔር ኢዮብን ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ የሚል ምስክርነት ሰጥቶ ለዚህ እኩይ ፍጡር ይነግረዋል። ሰይጣንም እውነት ነው አለ? አላለም። እንደውም ሌላ ጥያቄ ያቀረበ። የጥያቄው ማስኳል እንዲህ የሚል ነበር። ኢዮብ እንዲወድህ የሚያደርጉ ሽልማቶች ተሰጥተውታል። ሽልማቶቹን አንሳና የኢዮብን እምነት ሲፈራርስ ታየዋለህ የሚል ነበር። እግዚአብሔር በኢዮብ ተወከለ። እግዚአብሔር የሰይጣንን ንድፈ ሐሳብ ለፈተና አቀረበ። ይህንን ሁሉ ኢዮብ አያውቅም። እኛ አንባቢያን ግን እናውቀዋለን። ምናልባትም ኢዮብ መከራ የሚቀበልበትን የሚሰቃይበትን ምክንያት ቢያውቅስ ለውጥ ይኖረው ይሆን? ለምሳሌ ሰቆቆ ኤርሚያስ ላይ ኤርሚያስ ኢየሩሳሌም የመፈራረሷን ምክንያት ያውቅ ነበር። በኃጢአታቸው ምክንያት እየተቀጡ እንዳለ ያውቃል። ግን ያ የሐዘን እንጉርጉሮ እንዳያንጎራጉር አልከለከለው። እግዚአብሔር እንደ ጠላት ሆኖብናል እስኪል ድረስም ደርሶ ነበር። ምናልባትም ኢዮብ ቢያውቅ ኖሮ ሊጽናና ይችል ይሆናል። ግን ምንም አልተነገረው። የኢዮብን የመከራ ምክንያት የሚፈልጉ የኢዮብ ወዳጆችን ንግግሮች ይዞ ታሪኩ ረጅም መንገድ ይጓዛል። እግዚአብሔርም ለኢዮብ ሙግት የመከራው ምክንያት ማብራሪያ አልሰጠውም። ስለራሱ ስለ ማንነቱ ብቻ ነበር የነገረው። ምናልባትም እግዚአብሔር በ3 ምክንያቶች ለኢዮብ ላይ ነግረው ይችላል። አንደኛ ቢነግረውም ለኢዮብ ስለማይገባው ሊሆን ይችላል። ኢዮብን በዚህ ምክንያት ነው መከራ የምትቀበለው፣ በዚህ ምክንያት ነው ቢል ኢዮብ የባሰ ቅይማት ውስጥ ሊገባ የባሰ ከእግዚአብሔር ጋር ሊጣላ ይችላል። እግዚአብሔርም አልነገረውም። ምናልባት ለኢዮብ ስለማይገባው ሊሆን ይችላል። በሁለተኝነት ደረጃ መናገር ስላልፈለገ እግዚአብሔር ያደርጋል እንጂ አያስረዳም። ብዙም ጊዜ መጽሐፍ ቅዱስን ስናጠና ምናገኘው አንድ እውነት አለ። እግዚአብሔር ነገሮችን ሲያደርግ እንጂ ፎርሙላውን ሲነግረን አይተን አናውቅም። ሶስተኛ ቢናገርም ስለማይጠቅመው ሊሆን ይችላል። ለኢዮብ ቢነግረውም በዚህ ምክንያት እኮ ነው መከራ ምናምን ቢባልም ለኢዮብ ምንም የሚፈይደው ነገር ስለሌለ ለዛ ሊሆን ይችላል እግዚአብሔር ያልነገረው። እስኪ ወደ ቀራንዮ እንጓዝ። በግሪኮች አማልክት እሳቤ አማልክት የፍጥረቱን ስቃይ የማይረዱ ተደርገው ይታሰባሉ። ቀራንዮ ግን አምላክ ስቅዩ መሆኑን ከፍጥረቱ ጋር መሰቃየቱን የሚያሳይ ምልክት ነው። ለሞት የሚያበቃ አንዳች በደል የሌለበት ኢየሱስ የተፈረደበት ፍርድ ሚዛኑን የሳተ ነበር። በአጠቃላይ ኢየሱስ ላይ የሆነው ፍትሃዊ አይደለም። ፍትህ ተነፍጎ አሰቃቂ ሞትን ነበር ኢየሱስ የሞተው። ለሰዎች ልጆች ከእግዚአብሔር ጋር መታረቅ ጌታ ኢየሱስ ኢፍትሃዊ በሆነ መልኩ በአሰቃቂ ሁኔታ በመስቀል ላይ ሞተ። በምናልፍባቸው መንገዶች ከእግዚአብሔር ጋር ሙግት የገባን ስንቶች እንሆን? እንደ ኢዮብ እግዚአብሔር ወርዶ ቢያናግረን የምንመኝ ሰርክ ተስፋ በማጣት የመከራ እንጀራ የምንበላ ብዙዎች እንሆናለን። ለዚህ ሁሉ ጥያቄያችን እንዴት ቀራንዮ ታዲያ ምላሽ ይሆነናል? እግዚአብሔር አዲስ ሰማይንና አዲስ ምድርን ለመመስረት የገባው የኪዳን ምልክት ነው። ቀራንዮ የሚያስፈልገን ከተአምራት የላቀ ነገር ነው። እርሱም አዲስ ሰማይና አዲስ ምድር ነው እንዳለው ፊልጵያንሲ። የቀራንዮ ስቃይ የሰዎች ልጆች ስቃይ ነው። በመከራ ስናልፍ ቀራንዮን እንመልከት። ቀራንዮ የምጥ ስፍራ ነው።
ስቃያችን የሚገባው የሚራራ አምላክ እንዳለን ማሳያ ነው ቀራንዮ። ከእኩይ ነገሮች ውስጥ መልካምን ነገር እግዚአብሔር እንደሚያወጣ ቀራንዮ ሕያው ምስክር ነው። ኢየሱስ በጭካኔ መሞቱ፣ መከራ መቀበሉ ለአማኞች በረከትን ይዞ መጣ። ኢየሱስ መከራ ቢቀበልም በመከራ ውስጥ መታዘዝን ተማረ። ኢየሱስ መከራ የተቀበለበትም ምክንያት ለኛ ነው። ስለዚህ የሚያስብልን እኛ ስንሰቃይ የሚያላግጥ ሳይሆን ሩቅ ሆኖ የሚስቅ ሳይሆን ስቃያችን የሚገባው አምላክ ነው ያለን። አንድ ደራሲ እንዳለው ስንሰቃይ እግዚአብሔር የት አለ ለሚለው ጥያቄ በአንተ ውስጥ ነው፣ አብሮ እየተሰቃየ